አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንኳን ሰላም ቆያችሁኝ ማለት ነው። ጠፍቻለሁ፣ አንድ 3 ቀን ሆኖኛል ማለት ነው ቪዲዮ ከለቀኩኝ። እንዴት ናችሁ? ሰላም ነው ወይ? ሁሉ አማን? አልሐምዱሊላህ ኢንሻአላህ። ሰሞኑን እንግዲህ በስራ ብዛት ትንሽ ጠፋ እያልኩ ነው ማለት ነው። ቻናሌም እንግዲህ ያው አዲስ ቻናሌ ያው ምንም ተንቀሳቀስ አይባልም። ኢንሻአላህ የቻናሌን አንቀሳቅሱልኝ ብዬ ጥሪ ያቀርባለሁ ማለት ነው። አሁንም በድጋሚ ኢንሻአላህ ማለት ነው። የጀመርነው መጽሐፍ አለ ኢንሻአላህ ክፍል ክፍል 5 ላይ ደርሰናል። ዛሬ ክፍል 5 ነው የማነበው ኢንሻአላህ ማለት ነው። በጥሞና ተከታተሉኝ። ይሄ መጽሐፍ በነገራችን ላይ ማለት ነው ያው ኸይር ለፈለገ በጣም ውስጡ ብዙ ትምህርት ያለው ነው ማለት ነው። ኢንሻአላህ ለማዳመጥ ሞክሩ በደንብ ማለት ነው። የሚጠቅም ነገር ብዙ ነው ያለው ማለት ነው። ኢንሻአላህ አዳምጣችሁ ደግሞ ላይክ አርጉ፣ ሸር አርጉልኝ፣ ሰብስክራይብ አርጉ። እስኪ የለም ቻናሌ ተኝቷል ጋይስ እና ኢንሻአላህ ወደ ምንባቤ ይገባለሁኝ። ባለፈው ደግሞ ምንባቤን ሳላጠናቅቅ ነው ቻርጅ ዘጋብኝ ማለት ነው። ምንም ማድረግ አይቻልም። ስለዚህ ኢንሻአላህ ባለፈው ካቆምኩበት ነው ዛሬ የምቀጥለው በኢዝኒላህ። ምንድነው መሰላችሁ ያቆምኩት ባለፈው መጀመሪያ ከመጀመሪያ በፊት ባለፈው አላህ ሱብሓነሁ ወተዓላ ጌታ ብሎ መጠራት እንዳለበት ብቻ ነበረ መጽሐፋችን ሲያስተምረን የቆየው ማለት ነው። ለሰው ጌታ ነህ ጌታ መሳይ ተብሎ መጠራት ሰው ልጅ እንደሌለበት ነው በእኛ በሙስሊሞች ማለት ነው። ይሄን ነው የተማርነው ማለት ነው። ዛሬ ደግሞ ቀጣዩን ምን ቀጥል ይሆናል ኢንሻአላህ። በትክክልና በጥሞና አዳምጡኝ ኢንሻአላህ። በጣም ጥሩ ትምህርት አለ ወላሂ። ይሄ ነገር እኛ ጋር በተለይ ቤተሰቦቻችን ልጆቻቸው ምናምን እንደዚህ እያሉ የሚጠሩ አሉ። ይሄ ነገር የሚሰራው ሰማይ መሬት ለፈጠረ ለእኛ ለፈጠረ ለአላህ ሱብሓነሁ ወተዓላ ነው የሚገባው ማለት ነው። ኢንሻአላህ ልናቅና ቤተሰቦቻችን ልናስጠነቅቅ የሚገባ ነገር ነው ኢንሻአላህ። ቀጣይ ከተቋረጠበት ነው የምቀጥለው ኢንሻአላህ። ቢስሚላህ የትኛው ግዴለም ከዚህ ልጀምር ማለት ነው። አምልኮ ማለት ቋንቋዊ ትርጉሙ የመተናነስ የመጨረሻ ጣራ ማለት ነው። ይህም በሸሪዓችን የማፍቀር የመተናነስና የመፍራት ጣራ መድረስ ማለት ነው። ጣራ መድረስ ማለት ነው። አምልኮን በቅድሚያ የማውሳቱ ምክንያት የመጀመሪያው ወደ ሁለተኛው መዳረሻ በመሆኑ ነው። ኢብኑ አባስ ብዬ ነው እዚህ ጋር ያቆምኩት ጋይስ። ኢብኑ አባስ አንተን ብቻ እንገዛለን ባለው አንቀጽ ላይ አንተን ብቻ አንድ እናደርጋለን፣ ሌላን ሳይሆን አንተን ብቻ እንፈራለን፣ አንተን ለመታዘዝም ሌሎቹ ጉዳዮቻችንን አንተን ብቻ እርዳታን እንጠይቃለን ማለት ነው ብለዋል። ቀጥተኛውን ቅንነት ወይንም ቅንነት የሚለው ቃል ለሁለት ይከፈላል። አንደኛው መንገዱን በትክክል እና በተግባር ማስያዝ ማለት ሲሆን ይህ አይነቱ ማቃናት
ማቅናት የአላህ ብቻ ስልጣን ነው። ሁለተኛው ደግሞ የማመላከት ማቅናት ሲሆን ይህ ደግሞ የነቢያትና የተከታዮቻቸው የአስተማሪዎችና የዱዓቶች ተግባር ነው። ሆኖም አንቀጹ ሁሉንም ያመለክታል። ምክንያቱም አላህ ኸይርን የሚሰራው ራሱ ሲሆን ወደ እዚሁ እንዲመሩንም ነቢያትን የላከው ዓሊሞችን የፈጠረውና ለማስተማር ያበቃው እሱ ራሱ ነውና ቀጥተኛውን መንገድ ማለት አባጣ ጎባጣ የሌለው መንገድ ማለት ሲሆን በዚህ አንቀጽና በመሳሎቹ ላይ የታሰበው ኢስላም ማለት ነው። እነሱም ከነቢያት ሰማዕት በሚል የቁርአን አንቀጽ የተወሱት ስሙ ጥሩ አካሎች ናቸው። እንደ አይሁድ ያሉ አውቆ ጠፎች ናቸው። ምክንያቱም አይሁዶች እውነትን አውቀው ስለተዉት የአላህ ቁጣ ወረደባቸው። ክርስቲያኖች ደግሞ ባለማወቅ ሐቅን በመተዋቸው ስለ ነቢዩ ጉዳይ በግልጽ ስህተት ላይ ሆኑ። በዚህ ሱራ ንባብ በመጨረሻ ላይ አሚን (ዱዓችን ተቀበለን) የሚለውን ቃል ማንበብ ተገቢ ነው። አሕመድና ኢብኑ ማጀህ በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም አይሁድ በሰላምታና በአሚን የተመቀኛችሁን ያህል በምንም ነገር አልተመቀኛችሁም ብለዋል። ምዕራፍ በመዲና 3-4 ምዕራፍ በመዲና ከወረዱት ምዕራፎች አንዱ ነው። አንደኛው አንቀጽ የወረደበት ምክንያት ሐውላ ቢንት ሰዑልባህ የተባለች አንዲት ሴት ሰሐቢ በቀላል ነገር አውስ ቢን ሳቢት ከተባለ ባሏ ጋር ተኮራርፈው ሳሉ ከዛሬ ጀምሮ አንቺ እንደ እናቴ ነሽ ስላላት ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመምጣት ይህ ሰው ወጣትነቴን በልቶ እድሜዬን ሲገፋና መውለድ ሳቋርጥ እንደ እናቴ ነሽ አለኝ። ምን ይሻለኛል አለቻቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም መፍትሄ እስካሁን እኔ ጋ የለሽም በማለታቸው እሳቸው አጠገብ ቁማ ጌታዬ ሆይ ወደ አንተ ስሞታዬን አቀርባለሁ እያለች ስታማርር ነው እኚህ አንቀጾች የወረዱት። ስለዚህ ታሪክ ተአምርነት አሜት አይሻ ሲናገሩ ሐውላ ነቢዩን ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ስትናገር ግማሽ አባባሏን ብቻ እሰማ ነበር እንጂ ሙሉ በሙሉ አልሰማሁም። ሁሉን ነገር የሰማሁ ጌታ አላህ ግን አንድም ነገር ሳይቀር ሰምቷት ቁርአን አወረደላት በማለት ገለጹታል።
ገልጸውታል። ዋሂድ እና ሱዩጥ ሸሪዓው የሚጠላውን ነገር አትናገሩ፣ እሱም ሚስትን በእናት መመሰል ነው፣ ምክንያቱም የእናትን ክብር ይነካል የሚል ነው። ኢንሻአላህ የዛሬው ቀጠለልን ትንሽ እንጨርሰናል ኢንሻአላህ። እንደ እናቴ ናት ያሏቸው ሴቶች ለግንኙነት መፍታት እየቻሉ በሚስትነት የያዙ ማለት ነው። ግብረ ስጋ ሳይፈጽሙ ማለት ነው። ወንድ ባሪያን ወይም ሴት ባሪያን ከባርነት ኑሮ ነፃ ማውጣት አለባቸው ማለት ነው። ከላይ የተጠቀሰው ህግ ሚስትን አንቺ እንደ እናቴ ነሽ ከማለት ወንጀል ትመክሩበታላችሁ። እሺ ትመከሩበታላችሁ። እጅ የሌለውና መገዛትም አቅም እጅ የሌለውና መግዛትም አቅም የሌለው ወይም የሚገዛ ባሪያ ፈልጎ በገበያ ላይ ያጣ አንድ ቀን ሳያፈጥር ይጹም። ያለበቂ ምክንያት ከፈጠረ በአዲስ ይጀምራል። በቀንም ሆነ በማታ ሆነ ብሎ ከእርሷ ጋር ግንኙነት ቢፈጽምም እንደዚሁ እንደ አዲስ ይጀምራል። 2 ወራት አከታትሎ መጾም ያልቻለ አላህ ያልቻለ ለእያንዳንዱ ደሃ 1 ኪሎ ተኩል ስንዴ፣ ተምር፣ ሩዝ መሰሉን እህል ወይም የተዘጋጀ ምግብን የሚያጠግባቸውን ያክል መስጠት ይችላል። ይህን የደነገገው አላህ ሱብሓነሁ ወተዓላ በማዘዙንና መደንገጉን አምናችሁ በህጉ እንድትመሩ በቸልተኝነት እንዳታልፉትና ክልክል ወደ ሆነው ወደ ዚሃር እንዳትመለሱ ነው። ህግጋትን የማያከብሩ፣ የሚጻረሩ፣ የሚነቅፉ ያችን ውይይት የተጋራቸው የሰማቸው 1 እና 2ን ይመስላል፣ 6 እና 7ን ይመስላል። አላህ ምን ጊዜም ከሰዎች ጋር ነው፣ ከእርሱ የተሰወረ ነገር የለም። ከ18 እስከ 10 ያሉ አንቀጾች የወረዱበት ምክንያት አይሁዶች በአጠገባቸው ሙስሊሞች ሲያልፉ በእነሱ ተንኮል እያሰቡ ነው ብለው እንዲጠረጥሩ እርስ በርሳቸው ይሾካሾኩ ነበርና ከዚያ ተግባራቸው ተከልክለው ስላልተዉት ነው። በኃጢአት አማኞችን በማማት በማሰቃየትና የመሳሰሉትን ወንጀሎች ውሸትና ሰዎችን በመደብደብ በመበደል የመሳሰለውን መፈጸም እንዲሁም ድንበርን በማለፍና ሙስሊሞችን አዛ በማድረግ ነብዩ ሰላም ሲሉ አሰላሙ አለይኩም በማለት ሰላም ያቀረቡ መስለው ውስጡን ግን ሞት ይመኙባቸው ስለነበረና ነብዩ መልስ ሲሰጡ በእናንተም ላይ ይሉ ስለነበር ነው።
በኃጢአት ወሰንን በማለፍና መልእክተኛውንም በመቃወም ጉዳያቸውን ሁሉ ወደ አላህ ያስጠጉ ከሰይጣንም በእሱ ይጠበቁ እሱ በሚሰጠው መሳሳቻ ዘዴም አይሞኙ። 11ኛው አንቀጽ የወረደበት ምክንያት አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጠባብ ቦታ ላይ ሳሉ የበድር ዘመቻ ተሳታፊ የነበሩ ሰዎች በጣም ህዝቡ ዘንድ ይከበሩ ስለነበር ከእነሱ የተወሰኑ ሰዎች መጥተው መቀመጫ ቦታ አጥተው ከነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ቁጢጥ ብለው ተቀምጠው ሲጠባበቁ ነብዩ ሰለላሁ ዐለይሂ ወሰለም አስቀምጡ አሉ። ሙናፊቆች ይህችን ቀዳዳ በመጠቀም ይኸውላችሁ መሐመድ ፍትሃዊ ነው ሲሉ አልነበር? እሱን ወደው ከአጠገቡ የተቀመጡትን ሰዎች ለጓደኞቹ ሲል ያስነሳል በማለት ስማቸውን ለማጥፋት ሲሯሯጡ ነው። ይህ አንቀጽ የወረደው ወሂድ እና ሱይጥ ኢንሻአላህ ቀጣይ ላይ ኢንሻአላህ ጀዛኩሙላህ ኸይር ኢንሻአላህ ማለት ነው። ጋይስ ሼር አድርጉልኝ፣ ሰብስክራይብ አድርጉ፣ ቻናሌን አሳድጉልኝ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።